ጸጉሮ በብዛት እየረገፈ እየቀጠነ ወይም የራስ ቅሎ እየታየ ተጨንቋል። በየቀኑ በሚታጠቡበትና በሚያበጥሩበት ወቅት በርካታ ጸጉር ማጣት ለብዙዎቻችን ትልቅ የውበትና የራስ መተማመን ስጋት ነው። የጸጉር መርገፍ በሆርሞን መዛባት፣ በጭንቀት፣ በምግብ እጥረት ወይም አላስፈላጊ ኬሚካል ቅባቶችን በመጠቀማችን ሊከሰት ይችላል። ነገር ግን ውድ የኬሚካል ሕክምናዎች ውስጥ ከመግባታችን በፊት ተፈጥሮ የሰጠችንንና ሳይንሳዊ ማስረጃ ያላቸውን ቅባቶች በመጠቀም የጸጉር ስሮችን ማጠናከር እንችላለን። በዛሬው የጤና ፕላስ ቪዲዮአችን የጸጉር መርገፍን በአጭር ጊዜ ውስጥ የሚያቆምና አዲስ ጸጉር በፍጥነት እንዲበቅል የሚያደርጉ 4 ድንቅ ተፈጥሯዊ ቅባቶችንና አጠቃቀማቸውን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ መፍትሄዎቹ እንለፍ። አንደኛ፣ የሮዝመሪ ዘይት። የመጀመሪያውና በዘመናዊ የቆዳና የጸጉር ህክምና ከፍተኛ አድናቆትን ያገኘው የሮዝመሪ ዘይት ነው። የሮዝመሪ ዘይት በውስጡ ካርኖሲክ አሲድ እና ሮዝማሪኒክ አሲድ የተባሉ 2 ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ ንጥረ ነገሮች የተጎዱ ሴሎችን የመጠገንና በራስ ቅል ውስጥ የደም ዝውውርን በከፍተኛ ሁኔታ የማፋጠን አቅም አላቸው። የደም ዝውውር ሲፋጠን የጸጉር ስሮች በቂ ኦክሲጅን፣ ቪታሚን እና ፕሮቲን ያገኛሉ። ከዚህም በተጨማሪ የሮዝመሪ ዘይት የጸጉር ማሳደጊያ መድኃኒት ከሆነው ሚኖክሲዲል ጋር እኩል ውጤት እንደሚያሳይ በሳይንሳዊ ጥናቶች ተረጋግጧል። ያውም ሚኖክሲዲል የሚያመጣውን የራስ ቅል ማከክ ወይም ማቃጠል ሳያስከትል። አጠቃቀሙም የሮዝመሪ ኢሴንሻል ኦይል እጅግ ኃይለኛና ወፍራም በመሆኑ በጭራሽ ለብቻው የራስ ቅል ላይ መተግበር የለብዎትም። ይልቁንም ከ3 እስከ 4 ጠብታ የሚሆነውን የሮዝመሪ ዘይት ከአንድ የሾርባ ማንኪያ የኮኮናት ወይም የወይራ ዘይት ጋር በደንብ ካዋሃዱ በኋላ ድብልቁን የጣቶቹ ጫፍ ላይ በማድረግ የራስ ቅሎን ለ10 ደቂቃ ያህል በለስላሳ ማሳጅ ማሸት ያስፈልጋል። ቅባቱ የጸጉሮን ስሮች እንዲያነቃቃ ለ1 ሰዓት ያህል አቆይተው በለስላሳ ሻምፖ መታጠብ። ይህንን አሰራር በሳምንት 2 ቀን መተግበር የሚፈለገውን ውጤት ለማግኘት በቂ ነው። ሁለተኛ፣ የካስተር ኦይል ወይም የጉሎ ዘይት። ሁለተኛው ለጸጉር መወፈርና ለፈጣን እድገት ድንቅ የሆነው የካስተር ኦይል ወይም የጉሎ ዘይት ነው። የጉሎ ዘይት በውስጡ ራይሲኖሊክ አሲድ የተባለ ኃይለኛ ፋቲ አሲድ ይዟል። ይህ ንጥረ ነገር በራስ ቅል ላይ የሚከሰቱ የባክቴሪያና የፈንገስ ኢንፌክሽኖችን በመታገል የጸጉር ስሮች እንዳይዳከሙና እንዳይረግፉ ያደርጋል። በተጨማሪም ዘይቱ ከፍተኛ የመጠቅጠቅ አቅም ያለውና ወፍራም በመሆኑ የጸጉርን እርጥበት በመጠበቅ ጸጉር እንዳይደርቅ፣ እንዳይሰባበር ይከላከላል። አጠቃቀሙም የጉሎ ዘይት እጅግ ወፍራምና የሚጣበቅ በመሆኑ ብቻውን ለመቀባት ሊያስቸግር ይችላል። ስለዚህ ከቀለል ያለ ዘይት እንደ የወይራ ወይም የአልሞንድ ዘይት ጋር እኩል መጠን አዋህደው መጠቀም ይመረጣል። ድብልቁን የራስ ቅሎና ጸጉሮ ላይ በደንብ ተቀብተው ለ2 ሰዓት ያህል አቆይተው በለስላሳ ሻምፖ መታጠብ። ይህንን ህክምና በሳምንት 1 ወይም 2 ቀን መተግበር የጸጉሮን ጥንካሬና መወፈር በከፍተኛ ሁኔታ ያፋጥነዋል። ሶስተኛ፣ የኮኮናት ዘይት። ሶስተኛውና በዓለም ዙሪያ በስፋት የሚታወቀው ድንቅ ተፈጥሯዊ ቅባት የኮኮናት ዘይት ነው። የኮኮናት ዘይት ከሌሎች አብዛኞቹ ቅባቶች የሚለየው በውስጡ ላውሪክ አሲድ የተባለ አነስተኛ ሞሌኪውል ያለው ፋቲ አሲድ በመያዙ ነው። ይህም ወደ ጸጉር ዘንድ በጥልቀት ዘልቆ የመግባት ከፍተኛ አቅም እንዲኖረው ያደርገዋል። አብዛኞቹ ቅባቶች የጸጉር ውጫዊ አካል ላይ ብቻ ቀርተው ሲታጠቡ የሚለቁ ሲሆኑ የኮኮናት ዘይት ግን ወደ ውስጥ ዘልቆ በመግባት ጸጉር በሚታጠብበት ጊዜ የሚጠፋውን የፕሮቲን መጠን በከፍተኛ ሁኔታ ይቀንሳል። አጠቃቀሙም ይህንን ዘይት ጸጉሮን ከመታጠቦ ከ30 ደቂቃ በፊት ሙሉ ጸጉሮ ላይ ተቀብተው ማቆየት ወይም ደግሞ ታጥበው ከጨረሱ በኋላ እጅግ አነስተኛ መጠን ያለው ዘይት በመጠቀም የጸጉሮን እርጥበት ማቆየት ይችላሉ። በተለይም ጫፉ የሚሰባበር፣ የሚሰነጠቅና የሚደርቅ ጸጉር ካለዎት የኮኮናት ዘይትን አዘውትረው መተግበር ለስላሳና ጠንካራ ጸጉር እንዲኖረው የሚያደርግ ምርጥ መፍትሄ ነው። አራተኛ፣ የጥቁር አዝሙድ ዘይት። አራተኛውና መንፈሳዊም ሆነ ሳይንሳዊ እውቅና ያለው ድንቅ ተፈጥሯዊ ቅባት የጥቁር አዝሙድ ዘይት ነው። የጥቁር አዝሙድ ዘይት በውስጡ ኃይለኛ አንቲኦክሲዳንትና አንቲኢንፍላማቶሪ ንጥረ ነገር ይዟል። ይህ ንጥረ ነገር የተጎዱ የጸጉር ህዋሳትን የመጠገን፣ በሆርሞን መዛባት ምክንያት የሚመጣን የጸጉር መርገፍ የመግታትና የተኙ የጸጉር ስሮችን በማንቃት ጸጉርን የማጠንከር ከፍተኛ አቅም አለው። አጠቃቀሙም ንጹህ የጥቁር አዝሙድ ዘይት በአንድ የሾርባ ማንኪያ የኮኮናት ወይም የወይራ ዘይት ጋር በመቀላቀል
በሳምንት 2 ጊዜ የራስ ቅልዎንና ፀጉሮ ላይ መተግበር ይችላሉ። ቅባቱ በደንብ እንዲዋሃድ ለ1 ሰዓት ያህል አቆይተው በለስላሳ ውሃና ሻምፑ መታጠብ የሚችሉ ሲሆን ይህ አሰራር የፀጉሮን ጥንካሬና እድገት በከፍተኛ ሁኔታ ያፋጥነዋል። ውድ የጤና ፕላስ ተከታታዮች እነዚህን የጠቀስናቸውን 4 ድንቅ ተፈጥሯዊ ቅባቶች በሚጠቀሙበት ጊዜ ውጤታማነታቸውን በእጥፍ የሚያሳድጉና ሕክምናውን በትክክል እንዲሰራ የሚያደርጉ 3 ወሳኝ ህጎችን በደንብ ሊያስተውሉ ይገባል። አንደኛ፣ ትዕግስትና ወጥ የሆነ አጠቃቀም። ተፈጥሯዊ መፍትሄዎች እንደ ኬሚካል ምርቶች በ1 ወይም በ2 ቀን ውስጥ ፈጣን ተአምር አያሳዩም፣ ነገር ግን የፀጉሮን ስር ሳይጎዱ ዘላቂና አስተማማኝ ለውጥ ያመጣሉ። ስለዚህ ቅባቶችን በሳምንት ፕሮግራማችሁ ውስጥ በማካተት ቢያንስ ከ6 እስከ 8 ሳምንት ላለው ጊዜ ሳያቋርጡ አጥብቀው ይከታተሉ። ሁለተኛ፣ የራስ ቅል ማሳጅ እና የደም ዝውውር። ቅባቶቹን በሚቀቡበት ወቅት በጣቶችዎ ለ5 እስከ 10 ደቂቃ የራስ ቅልዎን በለስላሳ የክብ እንቅስቃሴ ማሸት እጅግ ወሳኝ ነው። ይህም በራስ ቅል ውስጥ ያለው የደም ዝውውር በከፍተኛ ሁኔታ እንዲፋጠን ያደርጋል። ደም በጥሩ ሁኔታ ሲዘዋወር ደግሞ የዘይቶቹ አልሚ ንጥረ ነገሮች ቀጥታ ወደ ፀጉር ስሮቹ ይገባል። ሶስተኛ፣ ውስጣዊ እንክብካቤና የአመጋገብ ስርዓት። በጭራሽ መረሳት የሌለበት እውነታ ቅባቶች የሚረዱት ከውጭ በኩል ብቻ ነው። ፀጉሩ ከውስጥ የሚበላው ካላገኘ በቅባት ብቻ ማደግ አይችልም። ስለዚህ በየቀኑ ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት፣ በፕሮቲን የበለጸጉ ምግቦችን እንደ እንቁላል፣ አሳ፣ ባቄላ እና ምስር እንዲሁም የፀጉር እድገትን የሚያፋጥኑ ቪታሚኖችን ያካተተ አትክልትና ፍራፍሬ አብረው መመገብ አለብዎት። ከዚህም በተጨማሪ በቂ እንቅልፍ ማግኘትና ጭንቀት መቀነስ ለፀጉር ጤንነት መሰረት ናቸው። የዛሬው የጤና ፕላስ ቪዲዮአችን ለፀጉሮ ጤንነትና ውበት ጠቃሚ መረጃ እንደሰጠው ተስፋ እናደርጋለን። ቪዲዮው ከተመቻችሁና ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮአችን ላይ የትኛው የጤና ወይም የውበት ርዕስ በሰፊው እንዲቀርብላችሁ ትፈልጋላችሁ? ሀሳባችሁና ጥያቄያችሁን ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የጤና ፕላስ ቤተሰብ ይሁኑ። በሌላ አስደናቂና የጤና መረጃ ቪዲዮ እስክንገናኝ ጤናችሁ ፕላስ ይሁን። ቻው።